በአፋር ክልል የተፈጸመው ጥቃት በባንዳና በባዳ በወያኔና በሻቢያ መካከል የተፈጠረው አዲስ ጥምረት በኢትዮጵያ ላይ ያነጣጠረውን የሽብር እቅድ ለማስፈጸም በከፍተኛ መስዋዕትነት የተገኘውን የፕሪቶሪያውን ስምምነት በግልጽ ክዷል። ለዚህም እንደ ማሳያ የሚጠቀሰው ወያኔ በአፋር በኩል የከፈተው ጥቃት ሲሆን ይህ ድርጊት ስምምነቱን ለአንዴና ለመጨረሻ ጊዜ የጣሰ ነው። ይህ ጥቃት ቡድኑ ገና ከጦርነት ጠባሳ ላልዳነው የትግራይ ሕዝብ ዳግም መፈናቀልና ስደት ቅንጣት ታክል ግድን እንደማይሰጠው በግልጽ ያሳያል። በመሆኑም ስምምነቱ በአንድ ወገን በግልጽ ስለተጣሰ የፌዴራል መንግስት የሀገርን ሉዓላዊነት ለማስከበር ሕግ ለማስፈን ለሚወስደው ማንኛውም እርምጃ ከዓለም አቀፍ ማህበረሰብ ሙሉ ድጋፍና ፍቃድ እንዳገኘ እሙን ነው። ለሚፈጠረው ማናቸውም ቀጣይ ቀውስ ተጠያቂው የሰላሙን በር የዘጋው ይህ የጥፋት ጥምረት ብቻ ነው።